የመጀመሪያው የዓለም ጦርነት መጠናቀቁን ተከትሎ ለዓለም ዘላቂ ሰላምን ያመጣሉ በሚል ተስፋ ከተጣለባቸው ጉዳዮች መካከል አንዱ የቨርሳይሉ ስምምነት ነበር። ነገር ግን ይህ ስምምነት አንዳንዶች እንደሚሉት ለዓለም ዘላቂ ሰላምን ከማምጣት ይልቅ ለሁለተኛ የዓለም ጦርነት መነሳት እንደ እርሾ ሆኖ አገልግሏል። ሌላውና በወቅቱ የአሜሪካ ፕሬዝደንት በነበሩ ሰው ሀሳብ አመንጭነት እንዲቋቋም ተደርጎ ራሷ ሀሳብ አመንጫው አሜሪካ አባል ያልነበረችበት ዓለም አቀፍ ድርጅትም የዓለምን ሰላም ያስጠብቃል በሚል ተስፋ ቢጣልበትም እንደታሰበው መሆን ባለመቻሉ እጅግ አውዳሚ የሆነ የሁለተኛ የዓለም ጦርነት እንዲነሳ ሆኗል። እንዴት? ኃይሌ ግሎባል ሚዲያ ዝርዝር ጉዳዮችን ይዳስሳል። ጥቂት ደቂቃዎችን ከኛ ጋር ያሳልፉ። የመጀመሪያ የዓለም ጦርነት መጠናቀቅን ተከትሎ በፈረንሳይ የሰላም ኮንፈረንስ መካሄድ ጀመረ። በዚህ የሰላም ኮንፈረንስ መሪ ተዋናዮቹ የመጀመሪያው የዓለም ጦርነትን በአሸናፊነት ያጠናቀቁት ብሪታንያ፣ ፈረንሳይ፣ ጣሊያንና አሜሪካ ነበሩ። እንደ አውሮፓውያኑ አቆጣጠር 1919 ላይም በፈረንሳይ የቨርሳይል ስምምነት በሚል የሚታወቀው ስምምነት ተፈረመ። በዚህም ጀርመን የመጀመሪያውን የዓለም ጦርነት በማስነሳት ረገድ ሙሉ ኃላፊነት እንድትወስድ ተደረገ። የግዛቷ አካል የነበሩ አካባቢዎችንም ለሌሎች ሀገሮች እንድትሰጥ አደረገ። በዚህም ጀርመን አልሳስና ሎሬን የተባሉ አካባቢዎችን ለፈረንሳይ፣ በምስራቃዊ ጀርመን የሚገኙ አካባቢዎችን ደግሞ ለፖላንድ ሰጠች። በዚህ ብቻ አልቆመም። ጀርመን አፍሪካ ውስጥ የነበሩ ቅኝ ግዛቶቿም ለብሪታንያ፣ ፈረንሳይ፣ ቤልጅየም እና ሌሎች ሀገሮች ተላልፈው ተሰጡ። በዚሁ የቨርሳይሉ ስምምነት መሰረት የጀርመን ጦር ቁጥር ከ100,000 እንዳይበልጥ፣ ጦሩ ታንኮችና ተዋጊ አውሮፕላኖች እንዳይታጠቅ፣ የጀርመን ባህር ኃይልም በቁጥርና በመጠን እንዲገደብ ተደረገ። ከዚህ ሁሉ በተጨማሪ ጀርመን በጦርነቱ ለደረሰው ጉዳት ካሳ እንድትከፍልም ተወሰነባት። ራይንላንድ በሚል የሚታወቀው የጀርመን ምዕራባዊ ክፍልም ከወታደራዊ እንቅስቃሴ ነፃ እንዲሆን ተደረገ። እንደ ጀርመን ሁሉ በመጀመሪያው የዓለም ጦርነት ከተሸናፊዎች ወገን የነበረችው ኦቶማን ቱርክም በቨርሳይሉ ስምምነት መሰረት በመካከለኛው ምስራቅ የሚገኙ ግዛቶቿ ከአሸናፊዎቹ ወገን ለነበሩት ለብሪታንያና ፈረንሳይ እንዲሰጡ ተደረገ። በዚህም ሶሪያና ሊባኖስ ለፈረንሳይ፣ ኢራቅ፣ ፍልስጤምና ዮርዳኖስ ደግሞ ለብሪታንያ ተሰጡ። ከኦስትሪያ ሃንጋሪና ግዛቶቿ ደግሞ እንደ ቼኮስሎቫኪያ፣ ሃንጋሪ፣ ኦስትሪያ፣ ፖላንድና ዩጎዝላቪያ የሚባሉ ሪፐብሊኮች ተፈጠሩ። በአጠቃላይ ውሳኔው እጅግ ጠንካራ የነበረ ሲሆን በተሸናፊ ጎራ በነበሩ አገሮች ዘንድም ብርቱ ተቃውሞ የገጠመው ነበር። የታሪክ ጸሐፊዎች እንደሚሉት ይህ የቨርሳይሉ ስምምነት ለጀርመኖች ብሔራዊ ውርደትን ያስከተለ፣ አገሪቱንም ለተለያዩ ፖለቲካዊና ኢኮኖሚያዊ ምስቅልቅል የዳረገ ነበር። አልፎ ተርፎም እንደ ናዚ ያሉ አክራሪ ኃይሎች እንቅስቃሴ እንዲነሳም ምክንያት ሆኗል ነው የሚባለው። በዚህም በመጀመሪያ የዓለም ጦርነት ጊዜ ወታደር የነበረውና በኋላ ላይ የናዚ ፓርቲ መሪ በመሆን የጀርመን መሪ የሆነው አዶልፍ ሂትለር የጀርመንን ክብርና ኃያልነት ለመመለስ በሚል የቨርሳይሉን ስምምነት የሚሸረሽሩ ተግባራትን ማከናወን ይጀምራል። ሂትለር ከቨርሳይሉ ስምምነት በተጻረረ መልኩ የጀርመንን ወታደር ኃይል እንደገና መገንባቱን ይያያዘዋል። በዚህ ብቻ አልቆመም። ሌሎች የስምምነቱ አካል የነበሩ ተግባራትን ወደ ጎን ትቶ ተገቢ ያልሆኑ እንቅስቃሴዎችን ያደርጋል። እነኚህና መሰል ሁኔታዎችን ተከትሎም የቨርሳይሉ ስምምነት ከተፈጸመ ከ20 ዓመት በኋላ እጅግ አውዳሚ የሆነው ሁለተኛ የዓለም ጦርነት ተጀመረ። ለዚህም ነው እንግዲህ አንዳንድ የታሪክ ጸሐፊዎች የመጀመሪያው የዓለም ጦርነት መጠናቀቁን ተከትሎ ለዓለም ዘላቂ ሰላምን ያመጣል ተብሎ የተፈረመው የቨርሳይሉ ስምምነት ለዓለም ዘላቂ ሰላምን ከማምጣት ይልቅ ለሁለተኛ የዓለም ጦርነት መነሳት እንደ እርሾ ሆኖ አገልግሏል የሚሉት። እንደ ቨርሳይሉ ስምምነት ሁሉ ሌላው የዓለምን ሰላም ያስጠብቃል ተብሎ ተስፋ ተጥሎበት የተቋቋመ ዓለም አቀፋዊ ድርጅትም ነበር፣ ሊግ ኦፍ ኔሽንስ።
ሊግ ኦፍ ኔሽንስ እንደ አውሮፓውያኑ አቆጣጠር 1920 ላይ ነው የተቋቋመው። የዚህ ድርጅት ሀሳብ አመንጪ በወቅቱ የአሜሪካ ፕሬዝደንት የነበሩት ውድሮ ዊልሰን እንደነበሩ ይነገራል። የሚገርመው ዊልሰን የሊግ ኦፍ ኔሽንስ ሀሳብ ቢያመነጩም ከአሜሪካ ኮንግረስ ተቃውሞ ስለገጠማቸው አሜሪካ የሊግ ኦፍ ኔሽንስ አባል መሆን አልቻለችም። የኮንግረሱ ተቃውሞ አሜሪካ የሊግ ኦፍ ኔሽንስ አባል ብትሆን በሉዓላዊነቷ ላይ ገደብ ይጥላል፣ አሜሪካም በሌሎች የዓለም ክፍሎች በሚደረጉ ጦርነቶች እንድትካፈል ሊያደርጋት ይችላል በሚል ነበር። ዋና መቀመጫው ጄኔቭ ስዊዘርላንድ እንዲሆን የተደረገው ሊግ ኦፍ ኔሽንስ የተቋቋመበት ዓላማ በዓለማችን ላይ ጦርነት እንዳይፈጠር መከላከል፣ አለመግባባቶች ቢፈጠሩ ደግሞ በሕግና በንግግር መፍታት እንዲሁም ሰብአዊ መብቶች እንዲከበሩ ማድረግ የሚሉት ዋና ዋናዎቹ ነበሩ። ይሁን እንጂ ሊግ ኦፍ ኔሽንስ የራሱ የሆነ ሕግን የሚያስከብር ወታደር ኃይል ስላልነበረው አንዳንዶች እንደሚሉት ደግሞ አሜሪካ የሊግ ኦፍ ኔሽንስ አባል ባለመሆኗ ምክንያት ሊግ ኦፍ ኔሽንስ የተመሰረተበትን ዓላማ ተግባራዊ ለማድረግ ብዙ እንቅፋቶች ተጋርጠውበት ነበር። በዚህ ረገድ አገራት በሌሎች አገራት ላይ ወረራ ሲፈጽሙ ተግባሩን ከማውገዝ ውጪ የተጨበጠ እርምጃ መውሰድ አለመቻሉ የድርጅቱን ሕልውና ተፈታትኖታል። ከዚሁ ጋር በተያያዘ የሊግ ኦፍ ኔሽንስ አባል የነበረችው ጃፓን እንደ አውሮፓውያኑ አቆጣጠር 1931 ላይ የቻይና ሰሜናዊ ክፍል የሆነችውን ማንቹሪያን ወረረች። በዚህም ሊግ ኦፍ ኔሽንስ ወረራውን አውግዞ ጃፓን አካባቢውን ለቃ እንድትወጣ ጠየቀ። ነገር ግን ጃፓን ጥያቄውን ወደ ጎን በማለት ከሊግ ኦፍ ኔሽንስ አባልነት መውጣቷን በማሳወቅ ቻይና ላይ ተጨማሪ ወረራዎችን በማድረግ ከቻይና ጋር ጦርነት ማድረግ ጀመረች። ሌላዋ የሊግ ኦፍ ኔሽንስ አባል የነበረችው ጣሊያንም ኢትዮጵያን እንደ አውሮፓውያኑ አቆጣጠር 1935 ወረረች። በወቅቱ አጼ ኃይለ ሥላሴ ለሊግ ኦፍ ኔሽንስ ክስ አቅርበዋል። ነገር ግን ሊግ ኦፍ ኔሽንስ ይህ ነው የሚባል ተግባራዊ እርምጃ መውሰድ አልቻለም። በመቀጠል የጀርመኑ አዶልፍ ሂትለር የመጀመሪያው የዓለም ጦርነት መጠናቀቁን ተከትሎ የተፈረመውን የቨርሳይሉን ስምምነት በመጣስ አውሮፓን ሲወር ሊግ ኦፍ ኔሽንስ ማስቆም አልቻለም። በኋላ ላይ ሊግ ኦፍ ኔሽንስ በሁለተኛ የዓለም ጦርነት ጊዜ ስራውን አቁሞ ከ26 ዓመት ቆይታ በኋላ እንደ አውሮፓውያኑ አቆጣጠር 1946 በይፋ ከስሞ የድርጅቱ ኃላፊነቶች ከሊግ ኦፍ ኔሽንስ በተሻለ ሁኔታ ጠንካራና አካታች እንዲሆን ታስቦ እንደ አውሮፓውያኑ አቆጣጠር 1945 ላይ ለተቋቋመው የመንግስታቱ ድርጅት እንዲተላለፍ ተደርጓል። የዛሬውን ዝግጅት በዚሁ አጠናቀቅን። በቀጣይ ዝግጅታችን አዶልፍ ሂትለር እና ሁለተኛ የዓለም ጦርነትን የተመለከተ ዝግጅት ይዘን እንቀርባለን። እስከዛው ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። ሰላም።